የማህፀን ውስጠኛው ሽፋን ወይም የማህፀን ግድግዳው ወይም ኤንዶሜትሪየም የምንለው ይህ ቦታ ጽንስ የሚፈጠርበት ቦታ ነው። ወይም እንቁላል የሚዘጋጅበት ቦታ። እንቁላል ወደ ጽንስ የማይቀየር ከሆነ የውስጠኛው ሰላም ጤና ይስጥልኝ። ይህ ሂልቲዮ ሜዲካል ቻናል ነው። ውድ ተመልካቾቼ ዛሬ የመጀመሪያ ቪዲዮ ሲሆን ቪዲዮን ካያችሁት በኋላ ሼር፣ ላይክ፣ ሰብስክራይብ እና ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ የምትፈልጉትን ላቀርብላችሁ እወዳለሁ። ሌላው የደወል ምልክቷን በመንካት ቤተሰብ ይሁኑ በማለት የዛሬ ቪዲዮአችን ወይም ርዕሳችን ጤናማ የወር አበባ ዑደት ነው። ጤናማ የወር አበባ ዑደት መገለጫዎች። ጤናማ የወር አበባ የምንለው ሴት ልጆች ወደ ጉርምስና እድሜያቸው ሲደርሱ በአማካኝ እድሜያቸው ከ10 እስከ 15 ዓመት በሚሞሉበት ጊዜ የወር አበባ ማየት ይጀምራሉ። የወር አበባ ዑደት ጤናማ ነው የምንለው በአንጎላችን ውስጥ ያሉት የሃይፖታለመስ እና የፒቱተሪ ሆርሞኖች ወይም እጢዎች የተለያዩ ቅመሞችን ያመነጫሉ። እነዚህም ውስጥ አንዳንዶች በወር አበባ ጊዜ የማህፀን ወይም ኦቫሪ እርግዝና እንዲዘጋጅ ያደርጉታል። እርግዝና የሚዘጋጅበት ቦታ ማህፀን ሲሆን በማህፀን ውስጠኛው ሽፋን ወይም የማህፀን ግድግዳ ወይም ኢንዶሜትሪየም የምንለው ይህ ቦታ ጽንስ የሚፈጠርበት ቦታ ወይም እንቁላል የሚዘጋጅበት ቦታ ነው። እንቁላሉ ወደ ጽንስ የማይቀየር ከሆነ የውስጠኛው የማህፀን ሽፋን ወይም ኢንዶሜትሪየም ወይም ግድግዳ ይፈርሳል። ይህ የፈረሰው በደም መልክ ይወገዳል። ይህ ማለት የወር አበባ ዑደት የምንለው ነው። የአንዲት ሴት የወር አበባ ጽዳት ጤናማ ነው የምንለው እንዴት ነው? የወር አበባ ከመጣ ከ21 እስከ 35 ቀን ውስጥ የቆይታው ጊዜ ደግሞ ከ2 እስከ 7 ቀን ውስጥ መሆን አለበት። አንዳንድ እናቶች ላይ ከ1 እስከ 3 ቀን የመቆየት እድል አለው። የአንዳንዶች እናቶች ደግሞ እስከ 7 ቀን የመቆየት እድል አለው። በዚህ የቆይታ ጊዜያት ውስጥ ከ80 ኤምኤል ያልበለጠ የወር አበባ ፍሰት መሆን አለበት። መጠኑ የሚፈሰን ደም ከ80 ኤምኤል ያልበለጠ መሆን አለበት። ሌላው ደግሞ የረጋ ደም ከሌለው ካለው ደግሞ ከ2.5 ሴንቲሜትር ያልበለጠ መሆን አለበት። በተጨማሪም የወር አበባ ጊዜ ሌሊት ላይ ብዙ ፓድ የማያስቀይረን ከሆነ ከ2 በላይ እና ከ3 በላይ የማያስቀይረን ፍሰት መሆን አለበት። አሁን የጠቀስናቸው ነጥቦች ጤናማ የወር አበባ ዑደት መገለጫዎች ይባላሉ። በሚቀጥለው ስለ ወር አበባ መዛባትና መፍትሄዎቻቸውን እንማማራለን። ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ ከወደዳችሁት ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው፣ መልካም ሳምንት።